ሰላም ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ይህንን ቻናል ምርጫችሁን አድርጋችሁ ስለመረጣችሁ እጅግ አድርጌ አመሰግናለሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት እንደሚታወቀው የሀገራችን የትምህርት ሁኔታ ያለበት ደረጃ ይታወቃል። ስለሆነም በዚህ ቪዲዮ በአንደኛ ደረጃ ትምህርት ቤት በእንግሊዝኛ መጽሐፍ ውስጥ ያሉ ችግሮችን ከመፍትሄዎቻቸው ጋር የምናይ ይሆናል። መልካም ቆይታ። እንግዲህ ወደ ዋናው ጉዳይ ስገባ ከ2012 እስከ 2016 በአንደኛ ደረጃ ትምህርት ቤት ውስጥ የእንግሊዝኛ ማስተማሪያ መጽሐፍ ላይ የሚገኙ ሁኔታዎችን አንዳንድ ሁኔታዎች እናያለን። እንግዲህ እነዚህ መጽሐፍ እንዳልኳችሁ ከ2012 እስከ 2016 የሁለተኛ ደረጃ የአንደኛ ደረጃ እንዲሁም የከፍተኛ ትምህርት ደረጃ ሶስቱንም አካተው እየተሰጡበት ያሉበት ሁኔታ ነው ያሉ። ይህ ያልኩበት ምክንያት ምንድነው? የሁለት መጽሐፍ ውስጥ የሁለተኛ ደረጃ ትምህርት ቤትም የከፍተኛ ትምህርት በከፍተኛ ደረጃ ትምህርት የምናገኛቸው እየተሰጡ የሚገኙ ትምህርቶችም ይገኙበታል። እዚህ መጽሐፍ ውስጥ በአንድ ላይ ተካተው ተቀምጠው ነው ያሉት። ለዚህም ነው እንግዲህ የተማሪዎች የመውደቅ ቁጥር እየጨመረ የመጣው። እዚህ ውስጥ ለምሳሌ ያክል አንድ ማስረጃ ልሰጣችሁ እችላለሁ። የአራተኛ ዓመት የእንግሊዝኛ ዩኒቨርሲቲ ተማሪ አሁን ላይ ከስድስተኛ ክፍል የ12 ዓመት ተማሪ ጋር እኩል እየተሰጠ ያለበት ሁኔታ ነው። ይሄም ማለት ምንድን ነው? ተማሪውና አስተማሪው መጽሐፉ እንዳይገናኝ ተደርጎ የተቀረጸ ነው። ስለዚህ መጽሐፉ ከተማሪው እድሜው በላይ ነው። አስተማሪው ምንም ያህል ቢደክም ቢለፋ ለማስያዝ ቢሞክር በምንም አይነት መልኩ የተማሪው አይምሮ ከሚይዘው በላይ ከተማሪው አስተሳሰብ በላይ ስለሆነ ለመምህሩ እጅግ ከፍተኛ የሆነ ልፋትና ድክመም ብቻ ትርፍ ያደርግበታል ማለት ነው። ስለዚህ እነዚህ መጽሐፍቶች የተዘጋጁት ተፋልሰው የተዘጋጁ በመሆናቸውም ብቻ ሳይሆን ተግባራዊ ሆነው እየተሰጡ በመገኘታቸው የተማሪዎችን ውጤት እያሽቆለቆለ እየወደቀ ያለበት ሁኔታን የሚያሳዩ ናቸው። ይሄ አንደኛው ፍቱን የሆነ ማረጋገጫ ነው። ታዲያ ይህንን ግላጭ ትክክል መሆኑን አለመሆኑን ለመጠቆም ደግሞ እንደገና ከአሁን በፊት ከነበሩት ከ1999 እስከ 2011 ዓመተ ምህረት የነበሩት የአንደኛ ደረጃ ትምህርት ቤት የእንግሊዝኛ መጽሐፍት ለመጠቆም ሞክራለሁ። እንግዲህ ከአሁኑ ጋር ስናወዳድረው ምኑ ላይ ነው ችግሩ ያለው የሚለውን ለማየት እነዚህ መጽሐፍቶች ሲዘጋጁና በተግባር ላይ ሲውሉ የነበሩት በመጀመሪያ ደረጃ የተማሪውን እድሜ መሰረት ያደረጉ የትምህርት ደረጃውን መሰረት ተደርገው የቀረቡ ናቸው። ለአንደኛ ደረጃ ትምህርት ቤት የሚመለከተው ከአስተሳሰቡ፣ ከአመለካከቱ፣ ከዕለት በዕለት ህይወቱ ጋር ተስማሚ ሆነው የተዘጋጁ እንዲሁም ወደ ሁለተኛ ደረጃ ስንሄድም እንደዚሁ የሁለተኛ ደረጃ የነበሩ መጽሐፍቶች በዛው ወቅት የነበሩ መጽሐፍቶች የአንደኛ ደረጃና የሁለተኛ ደረጃ ስናያቸው እዚሁ እኛው አስተምረን ያለፍናቸው ስለሆኑ በምንም አይነት መልኩ የሚጋጩና የተፋለሱ አልነበሩም። በየደረጃቸው በየእድሜያቸው ቀርበው ሲተገበሩ የነበሩ ናቸው። እንዲሁም በከፍተኛ ደረጃ በምንም መልኩ ሳያፋልሱ የተተገበሩ በመሆናቸው አስተማሪውና ተማሪው መጽሐፉ እንዲገናኝና ውጤታማ ተደርጎ እንዲወጣ ውጤቱም በተፈለገው ግብ እንዲመታ ተደርጎ የቀረቡ መጽሐፍቶች ነበሩ። እድሜያቸውን የዕለት በዕለት ህይወታቸው ጋር የተቆራኘ በቀላል አገላለጽ ለአእምሯቸው ተስማሚ ተደርጎ የቀረበ በዚህም ማሳያ ደግሞ የተማሪዎችን የመውደቅ ቁጥር ከባለፈው ከ1999 እስከ 2012 የነበረውን የተማሪ የመውደቅ ቁጥር በጣም እጅግ አናሳ ነው። እንዲያውም የለም በሚባልበት ደረጃ ነው የነበረው። ያ ምንን ያመለክታል? የነዚህ የመጽሐፍቶች መለያየት፣ የነዚህ
ኮንሰልታንቶች ኤጁኬሽናል ኮንሰልታንቶች የመጽሐፍ አቀራረጽ ልዩነት ስፋቶች እዚህ ላይ አጉልቶ ያሳየናል ማለት ነው። ስለዚህ የወዳቂ ቁጥር ባሁኑ ከ2012 እስከ 2016 ያለው የወዳቂ ቁጥር መጨመሩ አንዱ ማሳያ ዋቢ መረጃ ነው ማለት እንችላለን። ስለዚህ አሁን ላይ ያሉት በአንደኛ ደረጃ ትምህርት ቤት እንግሊዘኛ መጽሐፍ ውስጥ መቀየር ያለባቸው ናቸው ብዬ ሀሳቤን እሰጣለሁኝ። አሁን ላይ ያሉ መጽሐፍቶች ወላጆች፣ ተማሪዎች፣ የትምህርት አካላቶች አሁንስ የመምህሩ የሞራል ካሳ ላይ ምን ሀሳብ አላችሁ? ምን ትላላችሁ? እንግዲህ ይህንን ያክል ካልኩኝ በሌላ ቪዲዮ በቀጣይ እስክንገናኝ ድረስ ከወደዳችሁት ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ